በጣም ነው የምወደው ቅዳሴ ላይ ሲባል ይሄ ቃል ይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ይላል። ይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ይላል። ከዓለም ከኃጢአት ተሰዶ ወደ ቤተ ክርስቲያን የገባ ሰው ቢኖር እግዚአብሔር እንደው ኃጢአተኛ ነኝና ከወገኖቹ ይለየኝ ይሆን አይበል። መጀመሪያ እኮ ነው ደስ የሚለኝ እኮ ለዚህ ነው ደስ የሚለኝ እኔ ጥሩ ሰው እንዳልሆንኩ ስለማውቀው እግዚአብሔር በኃጢአቴ ምክንያት ከዚህች ኅብረት እንደማያወጣኝ ሳስብ ደስ ብሎኝ ያስቀድሳል። የኃጢአት ስደተኛ ካለ እግዚአብሔር እንደው ከዚህች ማህበር ይለየኝ ይሆን እኔ እኮ ክፉ ሰው ነኝ አይበል፣ አይጭነቀው። ክርስቶስ አውጥቶ አይሰደውም። ለዘመጻቤ እየሰድዶ እያወጽኦ አፋ ዮሐንስ 6 ላይ ወደ እኔ የመጣውን አስወጥቼ አልሰደውም ብሏል ጌታ። ተክሎቹ ነን። ክርስቶስ በቀላሉ አይነቅለን ነው። ክርስቶስ እንደሚወዳችሁ እርግጠኛ እንድትሆኑ ነው የምፈልገው። እናንተ እርግጠኛ፣ እኛ እሱን በመውደዳችን እርግጠኛ ሆነን አናውቅ። ምክንያቱም እኛ ጠዋትን ማታ ስንንሸራተት ነው የምንኖረው። እሱ እንደሚወደኝ ግን እርግጠኛ መሆን ግን ይችላል። ክርስቶስ እንደሚወዳችሁ ሁልጊዜ እርግጠኛ ሆኑ። ምንም ኃጢአትም ውስጡ ነው፣ ውድቀትም ውስጡ ነው። ሰይጣን እግዚአብሔር አይወዳችሁም የሚል እርሾ ሲያመጣባችሁ ይሄን መልሱልን። እኔ ተክሉ ነኝ፣ ይንከባከበኛል። ክርስቶስ ያርመናል፣ ይኮተኩተናል። አረሙን እየነቀለ ይተላል እንጂ አትክልቱን የሚነቅል ሰው አለ? ገበሬ አለ? ጅል ነው እንጂ ምን ገበሬ ነው? ክርስቶስ ተክሎቹ ነን። አረማችን ነው የሚነቅል እንጂ እኛን አይነቅለንም። አይዟችሁ። ጥሎ የማይሄድ እግዚአብሔር ብቻ ነው። እግዚአብሔር ግን ከልጆቹ ቢጠፉም ቢበድሉም ቢያንሱም ቢያድጉም እግዚአብሔር ሰው በተለወጠ ቁጥር የማይለወጥ ነው። የሰው የኃጢአት ብዛት የእግዚአብሔርን ቸርነት አይለውጥም። የእግዚአብሔር ፍቅር በሰው ልብ ተተክላ የምትኖር ከምድር እስከ ሰማይ የተዘረጋች ምንም የሚያናውጻት የሌለ ጽኑ ዛፍ ናት።